Audio Jungle. ጤና ይስጥልኝ። አርዕስተ ዜናውን በማስቀደም የዕለቱን መረጃዎች የምናሰማችሁ ይሆናል። በፋኖ ታሪክ የመጀመሪያ የሆነው የኮማንዶ ምርቃት ስነ ስርዓት ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ዋርካው ምሬ ወዳጆ፣ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አርበኛ አስረስ ማረ ዳምጤም፣ የአማራ ፋኖ ብሔራዊ ንቅናቄ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ሌሎች የድርጅቱና የእዝ ከፍተኛ አመራሮች በተገኙበት የምርቃት ስነ ስርዓቱ ተካሂዷል። ምኒልክ እዝና አሳምነው እዝ እንዲሁም ቴዎድሮስ እዝ ናቸው በጋራ በመሆን ኮማንዶዎቹን ያሰለጠኑትም። መረጃው በዝርዝር የሚቀርብ ይሆናል። ወደ ቀዳሚው መረጃችን አለፍን። በፋኖ ታሪክ የመጀመሪያው የሆነው የኮማንዶ ምርቃት ስነ ስርዓት ተካሂዷል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳምነው እዝና የቴዎድሮስ እዝ 65ኛ ክፍለ ጦር በጋራ በመሆን ለወራት ሲያሰለጥኑት የነበረው ልዩ ኮማንዶ ዛሬ መጋቢት 4 2018 ዓ.ም በደማቅ ሁኔታ ተመርቋል። በምርቃት ስነ ስርዓቱ ላይ የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ዋርካው ምሬ ወዳጆ፣ የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ፣ የአማራ ፋኖ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸውና የቴዎድሮስ እዝ አመራሮች አርበኛ ማርሸ ጻውና አርበኛ እሸቱ ጌትነት እንዲሁም ሌሎች የእዝና የድርጅቱ ከፍተኛ አመራሮች ታድመዋል። ይህ ድርጅቱ ምስረታውን ካወጀ ሁለተኛ ወሩን ሊያስቆጥር ጥቂት ቀናቶች በቀሩበት የተካሄደ ታላቅ አንድነታዊ ስራ ነው። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ እዝ አሳምነው እዝና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጋራ በመሆን ያሰለጠኑትን የኮማንዶ ኃይል ዋርካው ምሬ ወዳጆ በስፍራው ተገኝቶ መርቋል። አርበኛ አስረስ ማረ ዳምጤም እንዲሁ በስፍራው ተገኝቶ መርቋል። አርበኛ ባዩ አለባቸው በስፍራው ተገኝቷል። እነሱም ብቻ ሳይሆኑ የቴዎድሮስ እዝ ከፍተኛ አመራሮች የሆኑት አርበኛ ማርሸ ጻውና አርበኛ እሸቱ ጌትነትን ጨምሮ ሌሎች የእዝና የክፍለ ጦር አመራሮች በምርቃት ስነ ስርዓቱ ታድመዋል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ በማህበራዊ ትስስር ገጹ ለምሳ ሲያስቡን ለቁርስ አደረግናቸው እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። መልእክቱ እንደወረደ እንደሚከተለው የሚቀርብ ይሆናል። ትናንትን የማይረሳ ነገን በክንዱ የሚወስን የትውልዱ መተማመኛ ኃይል መፍጠር የዕለት ከዕለት ተግባራችን ነው። የትናንት ድክመታችን የጋራ አመራር አለመኖር መሆኑን የተረዱ የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስት የጥላትን የመድፍ ባሩድ የታጠነ ቅልጥም ሰባሪ ግዙፍ ሰራዊት በጋራ ሰልጥኖ አስመርቀዋል። ጥላቶቻችን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ መልምል ሰራዊታችንን ለመበተን ያልሞከረው ሙከራ አልነበረም። ከድሽቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቀፉን ሞክረዋል፣ ግን አልሆነላቸውም። በመጨረሻም ለምሳ ሲያስቡ ለቁርስ አደረግናቸው እንደተባለው ለጥፋት ሲያቀዱን ከጥላት እቅድ ቀድመን ከጥላት አፍንጫ ስር ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ምኒልክ እዝና አሳምነው እዝ በጋራ ያሰለጠኗቸውን ከ2000 በላይ ኮማንዶዎችን የሶስቱ እዞች ከፍተኛ አመራሮችን ጨምሮ የአማራ ፋኖ ብሔራዊ ንቅናቄ ምክትል ወታደራዊ አዛዥ አርበኛ ምሬ ወዳጆ፣ የአማራ ፋኖ ህዝብ ግንኙነት መምሪያ አርበኛ አስረስ ማረ ዳምጤ፣ የድርጅቱ ዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ጥሪ የተደረገላቸው ሌሎች እንግዶች በተገኙበት ተመርቀዋል። የዓለምን የውጊያ ቴክኖሎጂ ሀገር ሀብት አሟጦና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መክተል ለዚህ ያበቃነውን ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨበጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል። በዕለቱ በአካል ያልተገኙ የአማራ ፋኖ ብሔራዊ ንቅናቄ ሰብሳቢ አርበኛ ዘመነ ካሴና ወታደራዊ አዛዡ ጀነራል ተፈራ ማሞ እንኳን ደስ አላችሁ መልእክት አስተላልፈዋል።
Jungle.